አዳዲስ ዜናዎችን ልንገራችሁ እስከ መጨረሻው አብራችሁኝ ቆዩ። ሩሲያ የሆርሙዝ ሰርጥ ከኢራን ቁጥጥር ውጪ ለማድረግ የሚደረግ ማንኛውም ጥረት አይሳካም ሲሉ በዛሬው ዕለት ገልጸዋል። የኢራን አብዮታዊ ዘብ ባለፉት 2 ቀናት ኢራን የምታስወነጭፋቸው የሚሳኤሎች ቁጥር በበርካታ ሁኔታ ጨምሯል። በዚሁ የሚቀጥል ከሆነ ደግሞ የምታስወነጭፋቸው የሚሳኤሎች ቁጥር በጥፍ እየጨመሩ ይሄዳሉ ብለዋል። እንግዲህ ይሄ የሚሆንበት ምክንያት በኢራን ላይ በበርካታ ቦታዎች ላይ የመሰረተ ልማቶች ላይ አሜሪካና እስራኤል በርካታ ቦታዎች ላይ ጥቃት ስለሰነዘሩ ለዛ ምላሽ ማለት ነው። ይሄኛው የጠዋት ዜና ነው የረስታውት ማለት ነው። እጅግ ያስገረመኝ የፔድሮ ሳንቼዝ ንግግር ነው፣ የስፔኑ ጠቅላይ ሚኒስትር ማለት ነው። ከ23 ዓመት በፊት አሜሪካ የሳዳምን ኒውክሌር እናጠፋለን ዲሞክራሲንም እናመጣለን ብለውን ወደ ኢራቅ ጦርነት ጎትተው አስገብተውን ነበረ። ነገር ግን ምንም አይነት መሳሪያ እዛ አልነበረም እና አሁን ለሁለተኛ ጊዜ አንታለልም ሲሉ ተደምጧል። እንግዲህ እንደዛ ያሉበት ምክንያት አሁን ኢራን ላይ እንዲዘምቱ ወይም ደግሞ በበርካታ ነገሮች ከአሜሪካና ከእስራኤል ጎን እንዲሆኑ ስለሚጎተጉታቸው ለዛ ምላሽ ማለት ነው። በሌላ ዜናዎች እመለሳለሁ ኢንሻአላህ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።